ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላምና ጤና ብዝዝት ይበልልኝ። ዛሬ ተወዳጁ ተዋናይ ሰሊም ባልታበሰ እንባ ላይ መሪ ተዋናይ ሆኖ የሚተውነው ከጀነት ጋራ ሰሊም ወይም ደግሞ በትክክለኛ ስሙ በረከት ይባላል። ስለሱ አጨር ያለ የህይወት ታሪክ ይዤላችሁ ቀርቤያለሁኝ። አብራችሁ የቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። እንዲሁም ነባር ከሆናችሁ ላይክ እያረጋችሁ የሰሊምን ፍቅር ሲወድ የምትወዱት ላይክ እያረጋችሁ በላይክ ውዴታችሁን አሳውቁ ማለት ነው። ዛሬ ስለ ሰሊም ምን ይወዳል? ሰሊም ማን ነው? መቼስ ነው ወደ ፊልሙ ዓለም የገባው? የትስ ነው ተወልዶ ያደገው የሚለውን በዝርዝር ይዤላችሁ ቀርቤያለሁ ማለት ነው። በቅርብ ጊዜ ውስጥ የጀመረው በቃና ላይ የሚተላለፈው ያልታበሰ እንባ ላይ መሪ ተዋናይ ሆኖ ይተውናል። በብዙ ኢትዮጵያውያኖች ውስጥ ውዴታ አግኝቷል ማለት ነው። ሰሊም ስለሱ ውስጥ ያጨር ያለ ታሪክ አብራችሁ ይቆዩ። ሰሊም ተወልዶ ያደገው በቱርክ ልዩ ቦታዋ አዝሚር በምትባል ቦታ ይሆናል ነው ማለት ነው። ኢዝሚር ውስጥ ብዙ ተዋናዮች እነ ኡመር ብዙ ተዋናዮች የተወለዱበት አገር፣ ብዙ ብርቅዬ ተዋናዮችን ያፈራ አገር ነው ኢዝሚር። በቱርክ ውስጥ የምትገኝ ኢዝሚር በጣም ውብ እና ልዩ ቦታ እንደሆነች ይነገርላታል በብዛት ማለት ነው። ብዙ ሰዎች ይወዷታል። ከኢስታንቡል ለጥቆ ኢዝሚር በጣም ተወዳጅ እንደሆነች፣ አየሯ ተስማሚ እንደሆነች ብዙዎች ያወሩላታል ማለት ነው። ሰሊም ስንት አመቱ ነው? ሰሊም አሁን 31 አመቱ ነው። ሰሊም የፍቅር ህይወቱ ያልተሰሙ ብዙ አስደንጋጭ ነገሮች አሉት ማለት ነው። ስለነሱም እናብራራለን። ሰሊም ብዙ ሴቶች እንደወደዱትና በሱ ፍቅር ብዙ ሴቶች እንደአፈቀሩት በሱ ፍቅር ምክንያት ህይወታቸውን 18 ሴቶች እስካሁን በሱ ምክንያት ያጠፉ እንዳሉ የቱርክ ዜና በቅርቡ አሳውቋል ማለት ነው። በሱ ምክንያት በሱ ፍቅር ምክንያት 18 ሴቶች ህይወታቸውን አጥፍተዋል። ብዙዎች ደግሞ በሱ ፍቅር ምክንያት እየተሰቃዩ እንዳሉ ይታወቃል ማለት ነው። ሰሊም ሞዴሊስት ነው፣ ሰዓሊ ነው፣ ተዋናይ ነው ማለት ነው። በሞዴሊስት ስራው ብዙ ሰርቷል ማለት ነው። እንዲሁም የኢንስታግራም ገጹ 5,000,000.1 ተከታታይ ሰው አለው ማለት ነው። 5.1 ሚሊየን ተከታታይ ሰው አለው። የኢንስታግራም ስሙም ይኸው እንዳቀረብኩላቸው በረከት ይባላል ማለት ነው። እንግዲህ እሱን ጎብኘት ከፈለጋችሁ ኢንስታግራም ላይ ሄዳችሁ በረከት ብትሉ ይወጣላችኋል። 90 ፎቶዎችን ፖስቷል። ይሄ 5.1 ሚሊዮን ተከታታይ ያለው እንዲሁም ፊልሞቹን የሚሰራቸውን ይፖስታል። የዕለት ተዕለት ህይወቱንም እንደዚህ አንዳንድ ፎቶዎችን ይፖስታል። ኢንስታግራሙ ላይ ገብታችሁ ጎብኙት፣ መጎብኘት የምትፈልጉ ማለት ነው። እና ብዙ ሴቶች በሱ ፍቅር እንደተጠመዱ የቱርክ ዜና በቅርቡ አሳውቋል ማለት ነው። እንዲሁም በሞዴሊስትነቱ 2017 ላይ ተሸልሟል ማለት ነው። ዋንጫ አግኝቷል በሞዴሊስትነቱ። እንዲሁም ባለፈው አመት በወጣ የቁንጅና ውድድር ላይ 7ኛ ወጥቷል ማለት ነው። 2017 ላይ አንደኛ በመውጣት ሽልማት አግኝቷል። የባለፈው አመት ደግሞ የቁንጅና ውድድር ላይ 7ኛ ደረጃ ይዟል ማለት ነው። ሰሊም ከሚወዳቸው ነገሮች ውስጥ ስፖርት በጣም ይወዳል። ሞዴሊስትነቱን በጣም ይወዳል። ስዕል ይወዳል። ተዋናይነቱን በጣም ይወዳል። እንዲሁም በጣም እንደ ነፍሱ የሚወደው ውሻ አለው ማለት ነው። ቤት ውስጥ የሚያሳድገው በጣም ነው የሚወደው ውሻውን። ከነፍሱ በላይ አብልጦ ነው የሚወደው። እንዲሁም በጣም ይንከባከበዋል ማለት ነው። በሄደበት ሁሉ ለሽርሽር ሲወጣ ይዞት ነው የሚወጣው ውሻውን። ስለ ውሻው በጣም እንደሚጨነቅ እስከዛሬ በተደረገለት ኢንተርቪው ላይ
ተናግሯል። በጣም እንደሚወደውም እንደሚጨነቅም ተናግሯል ማለት ነው። ለቤተሰቦቹ ብቸኛ ልጅ እንደሆነ ይታወቃል ማለት ነው። ሰሊም ወይም ደግሞ በረከት በትወና ስራው ላይ ብዙ ደሳስ የሚሉ ከእንግዲህ ወዲያም ጠንክሮ እንደሚሰራ ሞዴልነቱንም እንደማያቋርጥ ሰዓሊነቱንም እንደማያቋርጥ እና ከዚህ በላይ ጠንክሮ እንደሚሰራ ተናግሯል ማለት ነው። ብዙ ፊልሞች ላይ ተውኗል። ወደ ፊልም አለሙ የገባው ውጪ ሄዶ ፊልሙ ስራ ላይ ውጭ ሀገር ሄዶ ውጭ ሀገር ዩኒቨርሲቲ እንደተማረ ተናግሯል ማለት ነው። ወደ ፊልም አለሙ የገባው በፈረንጆች አቆጣጠር በ2000 ነው። በ2000 ገብቶ ብዙ ፊልሞች ግን እስካሁን በመሪ ተዋናይነት ተውኗል ማለት ነው። ተወዳጅነትንም በቱርክ ውስጥ አግኝቷል። በአጭር ጊዜ ውስጥ ምርጥ ተዋናይ በመባል ተሸልሟል። በአጭር ጊዜ ውስጥ ደግሞ በቱርክ ዜጎች እንዲሁም ደግሞ በተለይ በወጣቶች ልብ ውስጥ ገብቷል ማለት ነው። ብዙ አፍቃሪዎች እንዳሉት ብዙ ሴቶች እንደሚወዱት የቱርክ ዜና አሳውቋል ማለት ነው። ባለፈው ዓመት ባደረገው ጥናት መሰረት የቱርክ ፊልም ተከታታይ ሴቶች ከ10 ውስጥ 7ቱ በሱ ፍቅር እንደሚወድቁ ተናግሯል ማለት ነው። አሁን ደግሞ በኢትዮጵያዊነት ተወዳጅ ያገኘው በኢትዮጵያን ሰው ልብ ውስጥ የገባው ምርጥ የቤተሰብ ተከታታይ ድራማ ያልታበሰ እንባ ላይ በምርጥነት እየሰራ ይገኛል ማለት ነው። ብዙ ኢትዮጵያውያኖች ልብ ውስጥም እንዲሁ በጣም ዘልቆ ገብቷል ማለት ነው። ብዙ ሴቶች ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ፣ ኢሞ ላይ፣ ዋትሳፕ ላይ የእሱን ፎቶ ፕሮፋይል በማድረግ ይገኛሉ ማለት ነው። በጣም ተወዳጅነትን አግኝቷል። ከምትወዳቸው ነገሮች ሲባል በጣም ስፖርት እንደሚወድ አዘውትሮም እንደሚሰራ ጠዋት ጠዋት ላይ የስፖርት መስራት ልምድ እንዳለው ተናግሯል። በጣም እንደሚወድ ስፖርት ጠዋት ላይ ግዴታ ካልሆነበት ስፖርት እንደሚሰራ ተናግሯል ማለት ነው። በተደረገለት ኢንተርቪው ላይ አሁንም ደግሞ ብዙ ስራ እየሰራ እንዳለ አሳውቋል። ብዙ ጊዜ ፍቅረኞች ሴት እንደሚወዱት ብዙ የቱርክ ተዋናዮች እንዳሉ ሁሉ እሱን በጣም ብዙ ሴቶች በአጭር ጊዜ ውስጥ ነው ወደ ፊልሙ የገባው። ግን በአጭር ጊዜ ውስጥ ብዙ እንስቶች እንደሚወዱት ሲጠየቅ ምንም ማድረግ አልችልም፣ ይሄ የፈጣሪ ስጦታ ነው ብሏል። በእምነቱ የእስልምና እምነት ተከታይ ነው። ለቤተሰቦቹ እንደነገርኳችሁ አንድ ልጅ ነው እና ወደፊት ብዙ ስራዎችን እንደሚሰራ ተናግሯል ማለት ነው። አሁን ላይ የፍቅር ህይወቱ ከዚህ በፊት 2 ፍቅረኛሞች እንደያዘ መጀመሪያ ላይ የያዛት ፍቅረኛ የ31 ዓመት ስትሆን በሁለተኛ የያዘው ደግሞ የ27 ዓመት ስትሆን አሁን ግን ከሁለቱም ተለያይቶ ብቻውን እንደሚኖር ተናግሯል ማለት ነው። እንዲሁም በቀጣይ ሌሎች ቪዲዮዎች ይዤላችሁ ቀርባለሁኝ። ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስቲ ላይክ በማድረግ የሰሊምን ፍቅር ግለጹልኝ እንደምትወዱት ማለት ነው። አድንቆታቸውንም እንዲሁም እስቲ በላይክ አሳዩ፣ ኮሜንት አስቀምጡልኝ። የተለያዩ ፊልሞችን ይዤ ቀርባለሁኝ በቀጣይ ማለት ነው። እንዲሁም ደግሞ ያልታበሰ እንባ ከአሁን ጀምሮ በዩቲዩብ እንደማስተላልፍ ተናግሬያለሁኝ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮዎችንም ምስሎችንም በማድረግ በቀጣይ ያልታበሰ እንባ በተከታታይ በዩቲዩብ ስለሚቀርብ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከዛው ሰላም ከእናንተ ጋር ይሁን።